ዛሬ ደግሞ ስለ ኃጢአት ወይም ደግሞ በኃጢአት ስትወድቁ ስለሚከሳችሁ ነገር ላወራችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ስሙ። እንግዲህ ስለ ኃጢአት ስናወራ ኃጢአት ምንድን ነው? ኃጢአት ማለት አመፃ ወይም ደግሞ አለመታዘዝ ነው። መጽሐፍ ቅዱስን ስታነቡ እግዚአብሔር አዳምና ሔዋንን ከነዚህ ፍሬዎች ብሉ፣ ከዚህኛው ፍሬ ግን እንዳትበሉ ሲላቸው ያንን ብሉና አትብሉ የሚለውን ትእዛዝ በመተላለፋቸው ኃጢአትን ሰሩ። ኃጢአት ማለት ቀጥተኛ ትርጉሙ አመፃ ወይም ደግሞ አለመታዘዝ ነው። ወዳጆቼ እንግዲህ ብዙ ጊዜ እኛ ክርስቲያኖች በኃጢአት ልንወድቅ ወይም ደግሞ ልንደክም እንችላለን። በዚህ ሁኔታ ውስጥ በሕይወታችን ላይ የኃጢአት ወቀሳ ይመጣብናል። ይህ ወቀሳ ከየት እንደሚመጣ በደንብ አድርጌ ዛሬ እነግራችኋለሁ። ይህንን ቪዲዮ እስከ መጨረሻው ስሙ፣ ለብዙ ሰዎች ሼር አድርጉ። እንዲሁም ደግሞ ቤቱን ሰብስክራይብ ያላደረጋችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ጀምሩ። እንግዲህ ስለ ኃጢአት ወቀሳ ሳወራችሁ ሶስት አይነት የኃጢአት ወቀሳ አለ። አንደኛው የኃጢአት ወቀሳ ልክ ኃጢአትን ስትሰሩ የህሊና ወቀሳ አለ። ይህ የህሊና ወቀሳ ሁልጊዜ ኃጢአት በሰራችሁ ቁጥር በህሊናችሁ ላይ የተጻፈ ሕግ ስላለ ኃጢአትን ስትሰሩ ክፉ ነገር ስታደርጉ ያ ህሊናችሁ ትክክል እንዳልሰራችሁ ይነግራችኋል። ይህንን በሮሜ መጽሐፍ ላይ እናገኛለን። አንዳንድ ሰዎች እንኳን ወንጌልን ሳይሰሙ በጫካ ያሉ አሉ። እነዚህ በጫካ ያሉ ሰዎች ወንጌልን ሳይሰሙ ቢሞቱ በእግዚአብሔር ፊት ፍርድ የሚደረግላቸው በህሊናቸው ሕግ ነው። ስለዚህ እግዚአብሔር በሰዎች ሁሉ ውስጥ ህሊና የሚባልን ነገር አስቀምጧል። ስለዚህ አንድ ሰው ኃጢአትን ሲሰራ በመጀመሪያ የሚከሰሰው በህሊናው ነው። ማለትም ህሊናው ይከሰዋል፣ የህሊና ክስ ያጋጥመዋል። ሁለተኛ ኃጢአትን ስንሰራ የሚከሰን ደግሞ አጋንንት ነው። ኃጢአትን ስትሰሩ አጋንንት እየተከተለ ዱካችሁን እየተከተለ ይከሳችኋል። ኃጢአተኛ ነሽ፣ ኃጢአተኛ ነሽ፣ በእግዚአብሔር ፊት መቆማችም መጸለያችም፣ አሁን አንቺ ይህንን ኃጢአት ሰርተሽ እንዴት ትንበረከኪያለሽ? አንቺ በእግዚአብሔር ፊት የመቆም ድፍረት የለሽም፣ እንዴት ወደ ቸርች ትሄጃለሽ? እያለ አጋንንት በየሰዓቱ በየጊዜው ይወቅስሻል ማለት ነው። ይህ ወቀሳ እንግዲህ የሰይጣን ወቀሳ ነው። የሰይጣን ወቀሳ ከእግዚአብሔር ቤት እንድትርቁና የእግዚአብሔርን ፊት እንዳትፈልጉ ያደርጋችኋል። የሰይጣን ወቀሳ የእግዚአብሔርን ምሕረት በሕይወታችሁ ላይ እንድታጣጥሉና እግዚአብሔር ትዕግስት እንደሌለው እንድታስቡ ያደርጋችኋል። የሰይጣን ወቀሳ በየዕለት ዕለት ሕይወታችሁ በኃጢአት ልምምድ ውስጥና በድካም ውስጥ እንደምትቀሩ ይነግራችኋል። ያም ብቻ ሳይሆን የምታደርጉትን የኃጢአት ልምምድና ውድቀት እንድትወዱትና በዛ ውስጥ መለወጥ አልችልም ብላችሁ በተስፋ መቁረጥ በዛው እንድትቀሩ ይፈልጋል። ይህ የሰይጣን ወቀሳ ነው። ይህንን የሰይጣን ወቀሳ እንለዋለን ማለት ነው። ኃጢአት ስትወድቁ ውስጣችሁን ምን አይነት ክስ ይሰማችኋል? ሶስተኛው ወቀሳ የመንፈስ ቅዱስ ወቀሳ ነው። የመንፈስ ቅዱስ ወቀሳ ለንስሐ፣ ለምህረት፣ ለይቅርታና እንዲሁም ለግሳጼ በልባችሁ ላይ ይፈሳል። መንፈስ ቅዱስ ኃጢአትን ስትሰሩ ይወቅሳችኋል። የሚወቅሳችሁ ግን ከእግዚአብሔር ቤት እንድትርቁና የኩነኔ ስሜት እንዲሰማችሁ ሳይሆን፣ ነገር ግን መንፈስ ቅዱስ ሲወቅሳችሁ ወደ እግዚአብሔር ፊታችሁን እንድታዞሩና የእግዚአብሔርን ፊት እንድትፈልጉ እንዲሁም ደግሞ የሰራችሁት ስህተት እንደሆነና በእግዚአብሔር ፊት በምህረትና በይቅርታ በመጸጸት እንድትቀርቡ ያደርጋችኋል። የመንፈስ ቅዱስ ወቀሳ እናንተን ወደ እግዚአብሔር ያስጠጋችኋል። መንፈስ ቅዱስ ሁልጊዜ በእኛ ሕይወት ላይ መንፈስ ቅዱስ አንዱና ትልቁ ስራው በእኛ ሕይወት ላይ እኛ ወደ ኃጢአት እንዳንሄድ፣ ያንን ኃጢአት ትክክል እንዳልሆነ፣ የሰራነው ነገር ደግሞ ሮንግ እንደሆነ ትክክል እንዳልሆነ ሁልጊዜ ይገልጥልናል። ስለዚህ መንፈስ ቅዱስ ሲወቅሳችሁ ቶሎ ብላችሁ ተመለሱ። የመንፈስ ቅዱስ ወቀሳ እናንተን ወደ እግዚአብሔር ያቀርባችኋል። እንግዲህ በየትኛው ትወቀሳላችሁ? ህሊናችሁ እየወቀሳችሁ ነው? አጋንንት እየወቀሳችሁ ነው? ወይስ መንፈስ ቅዱስ እየወቀሳችሁ ነው? የኃጢአት ወቀሳ እነዚህ ናቸው። መጽሐፍ ቅዱስን ስታነቡ ስለ ሰይጣን ወቀሳ ሲናገር ወይም ደግሞ ክስ ሲናገር በትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምራችሁ ስታነቡ ሰይጣን ኢያሱን በእግዚአብሔር ፊት ከሰሰው። ታላቁን ካህን ኢያሱን በእግዚአብሔር ፊት ከሰሰው። ወዳጆቼ ሁል ጊዜ ሰይጣን ከሳሽ ነው። መጽሐፍ ቅዱስ በራእይ መጽሐፍ ላይ የወንድሞች ከሳሽ ይለዋል። ሁል ጊዜ በእግዚአብሔር ፊት ይከሳቸዋል። ስለዚህ ከዚህ ክስ የምታመልጡት እንዴት ነው? የመንፈስ ቅዱስን ወቀሳ ሰምታችሁ በንስሐ ስትመለሱ ነው። አለበለዚያ የሰይጣን ክስ በኃጢአት ላይ ኃጢአት፣ በድካም ላይ ድካም ሕይወታችሁ ላይ እየደረባችሁ የእግዚአብሔር ምሕረት ለእናንተ እንደማይገባ እያሰባችሁ በዛ ነገር ሰጥማችሁ እንድትቀሩ ያደርጋችኋል። ይህንን ቪዲዮ የምትመለከቱ ሰዎች ሁላችሁ የሰይጣንን ወቀሳ አትስሙ።
ተንበርከኩ፣ የመንፈስ ቅዱስን ወቀሳ ስሙ። የመንፈስ ቅዱስ ወቀሳ ያቀናችኋል ወዳጆቼ፣ ይመልሳችኋል። መንፈስ ቅዱስ በልባችሁ እየፈሰሰ ይህ ትክክል ነው፣ ይህ ትክክል አይደለም እያለ ይመራችኋል። የመንፈስ ቅዱስን ወቀሳ፣ የአጋንንትን ወቀሳና እንዲሁም ደግሞ የህሊናችሁን ወቀሳ ለይታችሁ እወቁ። ዲዘርን ማድረግ አለባችሁ። አለበለዚያ ግን በሆነ ድካም ውስጥ በትንሽ ድካም ውስጥ ስትገኙ ከማችሁ ቁጥር በቃ እግዚአብሔር አይምረኝም፣ እግዚአብሔር ምሕረት አያደርግልኝም እያላችሁ የህሊናችሁንና የሰይጣንን ወቀሳ እየሰማችሁ በዛው ሰጥማችሁ እንዳትቀሩ። እግዚአብሔር የምህረትና የፍቅር አምላክ ነው። ታስታውሳላችሁ፣ የሉቃስ መጽሐፍን ስታነቡ አንድ ባለጠጋ ሰውዬ 2 ልጆች ነበሩት። ከነዚህ 2 ልጆቹም አንደኛው ልጅ አመፀና ያ አመፀኛ ልጅ ያለውን ተካፍሎ ሄደ። ከጋለሞቶቹ ጋር ገንዘቡን ከጨረሰ በኋላ ያለበት ስፍራ ላይ ታላቅ ረሃብ ሆነ። ከዛ እርዮችን ወይም ደግሞ አሳማዎችን መጠበቅ ጀመረ። አሳማዎችን እየጠበቀ የሚበሉትን 10 እጥፍ ሊጠግብ ይፈልግ ነበር። ረሃብ ሲያስቸግረው መጽሐፍ ሲናገር እንደዚህ ይላል፣ ወደ ልቡ ተመለሰ። ወደ ልቡ ከተመለሰ በኋላ ይህ ሰው ወደ አባቱ ሂዶ እንዲህ አለ፣ አባቴ ሆይ በአንተና በሰማይ ፊት በደልሁ፣ ይቅር በለኝ። ከእንግዲህ በኋላ ከሙያተኞች እንዳንዱ እንጂ ልጅህ አልባልም አለው። አባቱ ግን አቅፎ አንገቱን ስሞ ተቀበለው። ምሕረትን አደረገለት። ልብሱ ይቀየር አለ። ልብሱ ተቀየረለት። ለእጁ ቀለበት ተደረገለት። አዲስ ጫማ ተደረገለት። ከፍሬዳው ታረደለት። ወዳጆቼ በብዙ አይነት ኃጢአት ውስጥ በብዙ አይነት ድካም ውስጥ ልትሆኑ ትችላላችሁ። ተመለሱ። እግዚአብሔር አባታችሁ ምሕረትን ያደርግላችኋል። ውስጣችሁ ላይ እየተወቀሳችሁ ከሆነ አጋንንት እንዳይወቅሳችሁና እንዳይከሳችሁ፣ የህሊናችሁም ደግሞ ክስ እናንተን እንዳያጠፋችሁ የመንፈስ ቅዱስን ወቀሳ ሰምታችሁ በንስሐ ተመለሱ። የመንፈስ ቅዱስ ወቀሳ አላርም ነው፣ እያነቃችሁ ነው። ተመለሱ። ቀይ መብራት ነው። ወደ ክፉ እንዳትገቡ የሚመልሳችሁ ነው። ወዳጆቼ እባካችሁ ይህንን የመንፈስ ቅዱስን ወቀሳ እየሰማችሁ ንስሐ ግቡ። ጌታ ኢየሱስ ክርስቶስ የምህረት አምላክ ነው። በኢየሱስ ደም ትታጠባላችሁ፣ ትነጻላችሁ፣ ትቀደሳላችሁ፣ በፊቱ የመቆም ድፍረትን ታገኛላችሁ። እግዚአብሔር በዘካርያስ መጽሐፍ ላይ ሰይጣን ኢያሱን ሲከሰው እንዲህ ሲል ነው የመለሰለት፣ አንተ ሰይጣን የእስራኤል አምላክ እግዚአብሔር ይገስጽህ፣ ይህ ኢያሱ ከእሳት ውስጥ የወጣ ትንታግ አይደለምን ሲል ስለ ኢያሱ መሰከረለት። መልአኩን ጠራና ጥምጣሙን እንዲቀይር እድፉንም ልብስ ደግሞ እንዲለውጥ አደረገለት። ለእናንተም እግዚአብሔር እንዲህ ነው የሚያደርገው። የመንፈስ ቅዱስን ወቀሳ ከሰማችሁ፣ በምህረትና በይቅርታ ከእግሩ ስር ከተደፋችሁ እንደዚህ ነው የሚያደርግላችሁ ጌታ። ልብሳችሁን ነው የሚቀይረው፣ እድፋችሁን ነው የሚቀይረው፣ ጥምጣማችሁን ነው የሚቀይረው፣ አዲስ ሰው ነው የሚያደርጋችሁ። ስለዚህ ሁላችሁም በምህረት ተመለሱ። ይህን መልእክት እስከ መጨረሻው የሰማችሁ ሰዎች ጌታ ዘመናችሁን ይባርክ። ለብዙ ሰዎች ሼር አድርጉ፣ ለብዙ ሰዎች አድርሱ። በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ።